በጣም በርካታ ሰዎች ሙቤ ምን አድርግለት ምን ያስፈልገዋል እያላችሁ ነው። ይህን ጥያቄ ጠይቅላችኋለሁ። ኦኬ ጠይቅላችኋለሁ። አብሽሩ። አዲስ አለም ጥያቄዎች ተመልሶልሻል? እኔ አንቺ ጥያቄዎች ይመቹኛል። አንቺ ጥያቄ ማለቂያ ስለሌለው ኢንሻላ ሌሎች የጠየቁት ጥያቄዎች ካሉ ጠይቂ። አንቺ የጠየቅሽው ጥያቄ ነው አብዛኛው የጠየቀው። ሱብሃንአላህ ኮሜንት ላይ ያለው እሱ ነው። እኔ ጭንቅላት ሁሉ ገና ሾክ ይዞኛል። ከአፉ የሚፈልቀው ንግግር ላይክ ኦልሞስት ተወልደው በቤታቸው ያደጉትን ማይተናነስ ጭንቅላቱ፣ ክፍተቱ፣ አንደርስታንዲንጉ፣ ቅንነቱ የሚታይበት ፍቅር፣ ጥላቻ ሳይሆን ፍቅር ነው በዚህ እድሜው የሚታየው እና ሶፓሽነት አስተዳደግ እየያዙበትን መንገድ አባጫሊም የዋዛ አይደሉም እና ላይ ጨምርሎት ልጅም ማሳደግ ልጅ ያለው ሰው ያውቀዋል እና አሜዚንግ የተያዘበት መንገድ በደንብ ያስታውቃል እና ልጃችንም ስላገኘን የሁሉም ሪስፖንሲቢሊቲ ነው እና የኔ ልጅ ምንድን ነው የሚያዝናናክ? እንደ ልጅ አሁን የ12 ዓመት ልጅ ነክ ምንድን ነው የሚያዝናናክ? እንደ ልጅ ላይክ እንደ 12 year old እንደ ወንድ ህፃን ልጅ ምንድን ነው የሚያዝናናክ? ታላቅ ወንድሙን እየጠየቀው ነው። ዩኑስ አብሽር። ዩኑስ ሰማ? ጥያቄው ሰማ? ዩኑስ ኔትወርክ ነው። ኮፒሊንክ አድርጎ የጀማ በደንብ ኮፒሊንክ አድርጎ ይሰራለን። አብሽሩ። ችግሩ ኮፒሊንክ ነው። ዩኑስ ጥያቄው ሰማኸው? የጠየቀች አዲስ አለም እንደ ልጅ የ12 ዓመት ልጅ ምንድን ነው የሚያዝናና አለች። እስቲ እንደገና ተናግሪ ትንሽ አዲስ እንደገና ጥያቄው ይሰማል? አዎ ይሰማል። እኔ ይሰማት ይሆን? ታብታብ አድርጉ እናንተ እስከዛ ሼር ኮፒ ሊንክ ያደረጋችሁ ምናልባት ኔትወርኩ እያያዘን ከሆነ ብዙ ሰው ሲኖርም በደንብ እንትን እንዲ አረ ያጀማው ተው አላህን ፍሩ ይተቂላ ያጀማው ታብታብ አድርጉ ኮፒ ሊንክ አድርጉ። እሱ ገና ብዙ መነግራችሁ ነገር አለ እያለ ታብታብ እና ኮፒ ሊንክ አድርጉ። ካሜራውን ክፈቱት ኡስታዝ። እኔ ያኔ አዲስ አለም አንዴ እንደዚሁ ስትናገር ሰምቼ ደንግጬ ነበረ። ዛሬ ደግሞ ሁለተኛ ያስደነገጠ ሚዲያ ላይ ይሄ እሱን ዩኑስ ነው። በነገራችን ላይ ወላሂ ሱብሃነላህ ወላሂ አጃይብ ነው የአላህ ተአምር። ሱብሃነላህ ይገርማል ወላሂ። በጣም እኛም ደንግጠናል። እስካሁንም ሻኪንግ አልለቀቀንም። በደንብ ላይ እኔ ማመን እንደ ቅዠት እየመሰለኝ ነው እና ውስጥ ኦልሬዲ ያላህ ስንትን ሲያገራለህ አንደርስታንድ ስታረግ ሲገባክ በዚህ ሌቭል ነው ማለት እኛ እድሜ ፈጅተን ጥረን ግረን ፈጣሪን ለማግኘት ነው። 3 ወር አዲስ አለም 3 ወር እኮ ናት። ሁለቱንም ሃይማኖት ደግሞ እንጂ ሌላ ሶስተኛ ሃይማኖት እንግዲህ በደንብ ቅልጥፍጥፍ አድርጎ በ3 ወር ስለምናገር መሆኑን ማሳያ ነው። ከተመለስ መጥቷል መሰለኝ። ዩኑስ ይሰማል አሁን? ስልክ እየተደወለበት ነው መሰለኝ። አቤት። ኦኬ ካሜራ ጠፍቷል። በነገራችን ላይ ፈልገን ያጠፋኸው አትታየንም። እሺ ጥያቄ የአዲስ አለም ጥያቄ ኦኬ ጥያቄው ገባህ? የጠየቀችው ወይ ደግማ ትጠይቀ ደግመሽ ጠይቂው አዲስ። እሺ እኔ ልጅ አሁን 12 ዓመት ህፃን ልጅ ነህ። እንደ ልጅ የሁሉ እውቀት ገብቶሃል። የሁሉ የስፒሪቹዋል የመንፈሳዊ ዓለም እይታዎች ገና በህፃንነትን የተገለጠልና እንደ ኖርማል እንደ ጓደኞች ግን ምንድን ነው የሚያስደስት? እኔ እንደ ህፃን እንዲህ የሆነ ደስ የሚያሰኝ ነገር ምንም በልቤም የለም። ከህፃንነቴም ከቤተሰቦችም ጀምሬ እንደዚህም አልለመድኩም፣ አልተማርኩበትም። አንድ ሌላኛው ነገር ደግሞ ፍላጎቴ አሁን ላይ ቁርአን ነው፣ ቁርአን መማር ነው። ሌላኛው ነገር ደግሞ እንዲህ በቃላ አሁን ያስፈልገኝ በራሴ ያስፈልገኛል ብዬ መወስነው ነገር ከአባቴ ጋር ጭምር አባቴ የሚያለኝ እኔ የምፈልገው ላፕቶፕ እና ኮምፒውተር የመሳሰሉ ነገር ቁሳቁሶች የትምህርት ብቻ ከሆነ ነው የምፈልገው እንጂ ይሄ እንደዚህ ለመዝናናት የሆነ ነገር ፍላጎቱ የለኝም። ኢንሻአላህ ይሄን ደግሞ እናደርግልሃለን። እሺ ሀቢቢ ዩኑስ አንተ ብቻ ጠንክረህ ከአባትህ ጋር ዳዕዋ እንድታደርግ ነው የምንፈልገው። ሁለተኛው ትንሹ አሁን ምን ብለህ አዲስ ስም አውጥተንልሃል። እሺ እኔ አዲስ ስም አውጥቼልሃለሁ። ትንሹ ሆሱ ብያለሁ።
እሺ። ስለዚህ አንቺ አሁን ትንሽ ሁሱ ነሽ በቃ ስለዚህ አንተ ኡስታዝ በደንብ ያስተምረዋል። ሁሱ እንግዲህ ነገ ያገባል፣ ልጆች ይወልዳል፣ ጥሮታ ይወጣል። ሁሱ የሚተካው ሰው አሁን አግኝተናል። ስለዚህ ገና ካሁኑ ትምህርት እንዲማር እንፈልጋለን። ኡስታዝ በደንብ እንዲማር እንፈልጋለን። ችግር የለውም የገንዘብ ወጪውን ነገር እዚያ መሸፈን ሁሉ ይሸፍናል። እዚያውን ሰው ሁሉ ይሄ ልጅ እንዲማር ከጎኑ መቆም አለብን እያሉ ነው። እንግዲህ ኮሜንቱን እያነበባችሁት ነው። የኔ ቃል አይደለም። ኮሜንቱ ጠቅላላ ምን እንድናደርግለት ለዚህ ልጅ እያሉ ነው። ለምን ነገ ለዲን እስላም ትልቅ ቦታ ይደርሳል ብለው ስላሰቡ ነው። ስለዚህ ኡስታዝ ይሄ ልጅ ዲን እስላም የሚማርበት ትምህርት የሚያስፈልገው ነገር እንደው አንዳንድ ነገር ምንድን ነው ለዚህ ልጅ ማድረግኛ የምንችለው? ኡስታዝ ግን እኛ ይሄን ነገር ስናደርግለት ለእርሶ አማና ጥለን ነው ማለት ይሄ ልጅ በደንብ እንደ አባት ትምህርቱን በደንብ እንዲማር፣ ዲኑን በደንብ እንዲማር፣ ቁርአን በደንብ እንዲቀራ፣ ምንም ነገር እንዲጎለው አንፈልግም። ሰለምቴ ወንድማችን ነው። ኢንሻአላህ እስኪ ምን ቢደረግ ጥሩ ነው ትላላችሁ ኡስታዝ? ወደ እሱ እንመለስና ትንሽ ደግሞ ኡስታዝ እስኪ አንዳንድ ነገር በሉን። እንደኔ ኢንሻአላህ ጥሩ ቦታ የሚማሪበት ቦታ ማለት ነው። ትምህርት እየተማረ ቁርአን እየቀራ አንድ ላይ ሁለቱም እንዲማር ነው የሚፈልገው ማለት ነው። አሁን ትምህርት ቤቶች አንዳንድ ትምህርት ቤቶች አሉ በአነስተኛ ዋጋ የሚያስተምሩት በጥሩ ሁኔታ ትምህርት የማይሰጡት ማለት ነው። በጥሩ ሁኔታ ቢማር በእንትን ላይ ማለት ነው ጥሩ ትምህርት ቤት ላይ ቁርአን ደግሞ እኛ ጋር ይቀራል፣ በደንብ እናስቀረዋለን። እኛ ጥሩ ሚስቴም ልጆቼም ሁሉም አስቀሪዎች ብቻ ናቸው፣ እያስቀራሉ። በመስጂድም ይቀራል፣ ለኡስታዝም ሰጠን ማለት ነው። ቤት ውስጥም ይቀራል። አንድ ላይ ሁሉም ቢቀራ ጥሩ ነበር። አንዳንድ ሰው ወደ ሂፍዚ ማዕከል ምናምን ይላል። እኔም ቁርአን አፈጃሉ ነ ቁርአን ሂፍዚ እንትን ዋጋ የለውም ብዙ ማለት ነው። ግን ጥሩ ነው፣ አልሐምዱሊላህ ጥሩ ነው። ለዚች ሀገር ዳዒ እንዲሆን ጥሩ ነገር ያመጣል ምናምን ተብሎ የሚታሰብ ምንድን ነው? ከሀፍዝ ሳይሆን ከትምህርቱ ጋር የሸሪዓ ዒልም በደንብ ከተማረ ጥሩ ይሆናል። ለራሱም ለሀገሩም ጥሩ ይሆናል። ጥሩ ትምህርት ቤት አስገብተን እንዲማር ነው የምንፈልገው ማለት ነው። ማሻአላ ኦኬ፣ በጥሩ ሁኔታ ማለት ነው። ማሻአላ በጣም ደስ ይላል። ዩኑስ እስኪ አንተ ፍላጎትህ ምንድን ነው? ማለት አሁን አንተ የምትፈልገው አንድ አላማ አለ። አላማህ ምንድን ነው? እኔ ልጠይቅህ፣ ግብህ ምንድን ነው? አላማዬ ማለት ነው ተምሮ ትልቅ ቦታ ደርሶ ዱንያ ላይ 10,131 እምነት አለ። የእነዚህን ሁሉ አቅንቼ ከዶክተር ናይክ ዛኪር በላይ መሆን ነው ፈልገው። ኢንሻአላህ ዲነን እስላምን የወፈቀኝ ጌታዬማ ማለት ነው ከሱ በላይ ያደረገኛል። ማሻአላ ኢንሻአላህ ትሆናለህ። ኢንሻአላህ ትሆናለህ። ሆነህም ትልቅ ደረጃ ትደርሳለህ ኢንሻአላህ። እሺ፣ አላሁ አክበር። ኡስታዝ በዚህ አጋጣሚ እንግዲህ አፉ በሉኝና እንግዲህ እንደው አንዳንድ ሰዎች እንደው ለአንዳንድ ነገር አሁንም ለጠየቀው ለሌፕቶፕም ለትምህርት ቤትም አንዳንድ ማንሽ እርሱም እንግዲህ ልጆች አሉ። ይሰማል? ድምፅ የለም። እየተናገርከ ነው ሙቤ? አዎ እየተናገርኩ ነው። አልሰማም አይደለማ? እኔ አዲስ አለም ኡስታዜ ከእናንተ ነው ድምፃችን አለ አይደለም? የኮሜንታዎች የእርሷል የሁላችንም አለ። ኔትወርክ ከእናንተ መሰለኝ ጋዛ ኔትወርክ ከእናንተ ነው እንጂ አላሁ አክበር ምናምን እያሉ እኮ ነው። ከእናንተ ነው። እኛ ኮሜንቶችና እንትን ኮፒ ሊንክ የሚደረግ እንትን እና ላይ እንመለከታለን። እኛ ከእናንተ ነው ኔትወርኩ እያሉ እኮ የእኛ ይሰማል ኡስታዝ? ይሰማለን። አብሽሩ ከእናንተ ነው። ከእናንተ ነው። አላሁ አክበር እያላችሁላችሁም ደስ ቀን ነው ዛሬ። በጣም እኔም እንግዲህ አውቄ ነበር። ይሄ ዩኑስ ትልቅ ሚስጥር አለው። እኔ ትዝ ይልሻል አንቺን ምስጋብዝሽ ምንድን ነው አንድ ቀን ትንሽ ከኔ ጋር እንዳወራች አቺ አዲስ አለምማ
የሆነ ከባድ ሚስጥር አላት። የእሷን እንደዚህ በደንብ እንደዚሁ እንዳትነግሪኝ አልኩሽ። ፕሮግራም ይዘን ነው አልኩሽ። እዚህ ልሻል አይደለም። ይሄ ልጅንም ልክ ቪዲዮ ሳይ ያ ስሜት ውስጤ ተሰምቶኝ ነበር እና ወላሂ በጣም ጎበዝ ልጅ ነው። ከጎኑ ልንቆም ግድ ይለናል። ኡስታዝ ፈቃደኛ ከሆኑ እዚህ ጋር በጣም ብዙ ሰዎች እየጠየቁ ስለሆነ ሰዎችም በኋላ እንዳያወጡብን ኦልሞስት 3000 ሰዎች አሉ። አንዳንድ ሰዎች አካውንት እየጠየቁ ነው። ፈቃደኛ ከሆኑ ለዚህ ልጅ ለአንዳንድ ነገር ለትምህርት ቤት፣ ለደብተር፣ አንዳንድ ለጠየቀው ነገር ለሚያስፈልገው ነገር አንዳንድ ለሀጃ የሚሆን የተወሰነ ገንዘብ ብናስገባለት ፈቃደኛ ከሆኑ ያው አባት ኖት፣ መጀመሪያ አባት ነው የምንጠይቀው። ፈቃደኛ ኖት? ሰው እየጠየቀ ስለሆነ ነው። እዚህ ከታች ይሆናል፣ ችግር የለውም። ይህንን የሆነ ግሩፕ እንትና ሆኖ ማለት ነው። ሪሲቱን አንቴ ላይ እና እኔን ላይ እንዲላክ ነው የሚፈልገው እንጂ ችግር የለውም። ሪሲቱ ማለት ነው አንቴ ላይ ይላካል፣ ፋክቱሩ ማለት ነው። እንደዚህ አስገባለሁ ብሎ ምናምን ለጌ ሰው እንደዚህ ተልኳል ከሚል እኔ እንደዚህ አይነት አልፈልግም እንጂ ሪሲቱ አንቴ ጋር ሆኖ ተቆጣጥሮ ቢገባ ችግር የለውም። መርሐባ። እሺ ሰምታችኋል። እንግዲህ በጣም ብዙ ሰዎች የሆነ ነገር እናርግለት እያላችሁ ነው። እዚህ ያላችሁ ሰዎች እንግዲህ በጣም በተደጋጋሚ ኮሜንት ላይ እየጻፋችሁ ስለነበረ እንግዲህ አላህን እያችሁን ይቀበላችሁ። ይሄ ልጅ ነገ ወላሂ ለሌላ ነገር ከምትነይቱ ለማይሆን ነገር ከምትነይቱ ወላሂ እዚህ ልጅ ላይ 1 ብር ለአላህ ብላችሁ በጥሩ ንያ 1 ብር ከሰጣችሁ ይሄ ልጅ ነገ እንዳለው ቁርአንን ተምሮ እንደ ዶክተር ዛኪ ሆኖ ዳዋል እስላም ሻሃዳ እያሳስ ዲን እስላም በሰስፈፋ ለእያንዳንድ ለሚያደርገው ነገር አጅሩ ለእናንተም አላህ ይጽፍላችኋል። እኔ በዚህ አጅር ላይ እሳተፋለሁ የራሴን አቅሜን በምችለው ሁኔታ አላህ በፈቀደልኝ። እናንተ ደግሞ የራሳችሁን። ለምን እንደዚህ አይነት ቻንስ አታገኙ? ገባችሁ? ይሄ ትልቅ ነገር ነው እና ኡስታዝ አካውንቱን ንገሩን ኢንሻአላህ። ከታች እኔም ጽፈዋለሁ። ቆይ ስክሪፕት ላምጣ። ከታች በስነ ስርዓት አንዳችሁ ጻፉ፣ ተጠንቀቁ። ሌላ እንትን አካውንቱን በቃሎት ካወቁ ንገሩና ኢንሻአላህ ሰዎች እንዳይወጡብን። 3000 ሰው ስላለን ሊያስገባ ይፈልግ ሰው አለ። ሪሱን ለእኔ ላኩልኝ። ከታችም ከኔ ጋር የምትሰራ እህት ያለች ሀዩ 703 1000 ይሰማል። አዎ ተናገር ኡስታዝ። እኔም ስክሪፕቶ ላምጣ። ቆይ ልጻፍ። 1041 ቆይ ጽፋለሁ። እዛ ላይ ኮፒ ፔስት ማድረግ ይቻላል። 1041 እሺ ኡስታዝ ይሰማሃል? አቤት እየጻፍኩ ነው። ኦኬ ኮሜንት ላይ አልጻፈው፣ ለእኔ ንገረኝ። 1000 41 90 ኦኬ 41 90 ከዛስ 71 73 ኦኬ ልንገራችሁ 1004 መጨረሻ ላይ ኦኬ 4 ኦኬ ልንገራችሁ 1041 90 71 73 4 በመጨረሻ ስም ማን ነው? በቃ ሙሐመድ ሐሰን ቡልቲ። ሙሐመድ ሐሰን ቡልቲ ኦኬ ያ ጀማ